አንዳንድ ቀን ክፍት ብሎን እንመጣና ቤተክርስቲያን ገና በር ላይ ስንደርስ በቃ እንባ አይቀድመንና እናለቅሳለን። አንዳንድ ሰዎች ደግሞ ያዩና መከፋታችን ምን ሆንሽ ይሉናል። ቤተክርስቲያን ያገኛችሁትን ሰው ምን ሆንክ አትበሉት። ምን ያልሆነው ነገር አለ? ስንት ጉድለት ይዘን እኮ ነው የመጣነው። ስንት ነገር እንዲስተካከልልን እንፈልጋለን። እግዚአብሔር እኮ የሸፈነልን ብዙ ነገር አለ። ቢስተካከልልን ብለን የምንመኛቸው ነገሮች እኮ አሉ። መከራችንን እኮ በጥርሳችን ነክሰን ነው ዛሬም ያለነው። ከነ ችግራችን እኮ ነው ያለነው። ያልተፈቱ ችግሮች እኮ በቤታችን አሉ። ይሄ ሁሉ ነገር ይዘን ነው በቤት ያለነው። እናለቅሳለን። በቃ ምናለቅሰው እግዚአብሔር እንባችንን እንዲያብስልን፣ ለቅሶን ከቤታችን ለዘላለም እንዲያርቅልን፣ እግዚአብሔር የደስታን መንፈስ በቤታችን እንዲያደርግልን ነው። እናለቅሳለን። በቃ አለቀሰች። ካህኑ ግን ምን አላት? የወይን ጠጅ ጠጥተሽ ነው አይደል ስካር አይተውሽም አላት። የሚያጽናናት ካህን አስለቀሳት። መለሰና መጠገን የነበረበት ደግሞ ደገመና ሰበራት። አንዳንድ ጊዜ እኛ ራሱ ማጽናናት አንችልም። አያችሁ፣ መፍረድ ይቀናናል። ምን ሆንሽ ልጄ ማለት ሲችል ካህኑ የወይን ጠጅ ጠጥተሽ አላት። እሷም በትትና መለሰችለት። ይገርማል። እኔና እናንተ የሌለን ትዕግስት ነው ሐና የነበራት ትዕግስት። ካህኑ አባቴ የወይን ጠጅና የሚያሰክር መጠጥ በፍጹም አልጠጣው፣ እኔን የሚያስለቅሰኝ ምን እንደሆነ ታውቃለህ አባቴ? ማጣት አለችው። ምን አለችው? ወገኖቼ ማጣት እኮ ያስለቅሳል። ዘመድ ራሱ እንዲጠላን ያደርጋል። ወዳጅ ባይዱ ዘመዱ ባይድ ይሆንብናል። አያችሁ፣ ሲኖራችሁና ሳይኖራችሁ እኮ ሰው እኩል አይደለም። ሰላምታውም ከበሬታውም ሁሉ ነገር እኩል አይደለም። የሚያስለቅሰኝ ማጣት ነው። ልጅ ባለመኖሬ፣ ልጅ ስለሌለኝ አለቅሳለሁ፣ ወደ እግዚአብሔር እያለቀስኩ ነው ሲል ካህኑ ደነገጠና ጸሎቷን አሳረገላት። ምን ብሎ? እግዚአብሔር ይስማሽ አላት። እግዚአብሔር ይስማችሁ። እግዚአብሔር ጸሎታችሁን ይስማ። እግዚአብሔር ይስማሽ አላትና ጸሎቷን አሳረገላት። ወዲያውኑ ለእግዚአብሔር አንድ ነገር ተሳለች። እግዚአብሔር ሆይ ዛሬ በፊትህ ልመና አቅርቤያለሁ። ወንድ ልጅ ከሰጠኸኝ ቤተ መቅደስን እንዲያገለግል እሰጥሃለሁ አለችው። ሴትም ልጅ ብትሆን ለራሴ አላደርግም። እኔ የምፈልገው የተዘጋውን እንድትከፍትልኝ፣ የደረቀውን እንድታለመልምልኝ፣ መሰደቤን እንድታርቅልኝ ነው። ሴትም ብትሰጠኝ ማይ ቀድታ፣ መስወፍ ሰፍታ፣ መጋረጃ ሰርታ ቤተ መቅደስ ታገለግላለች። ወንድም ከሆነ ላንተ ለአገልግሎት ሰጠዋለሁ አለች። ለእግዚአብሔር የተሰጠ ይሆናል፣ ለእግዚአብሔር እሰጠዋለሁ አለች። ወገኖቼ ልጆቻችሁ ለእግዚአብሔር ስጡ። ምንድነው ለእግዚአብሔር መስጠት? እንዴት ነው ለእግዚአብሔርስ መስጠት?